ሞት ነው ወሎየው በቀስት እናትና ልጅ ቀስቱ እንዳይወጣ ወጥቶ አካላቸውን ይዞት ይወጣል። ሰው ጨክኖ እንዳያወጣው ቀስቱ ይሸለቅቃቸዋል። የወሎ የተማራማራቸው ተማራዎች ታሳሰለች ቤቻንግል መተከል ላይ የተገደሉት አብይ ያላገጠ ነበር ጊዜ ደመቀ መኮንን የተባለ ወሎዬ ሌባን ጠቅላይ ሚኒስትሩ አሁን እናስታጥቃለን እዚያ ሄደ ውሸት እኮ ነው። አንድ ክልል ሄዶ አንድ ክልል ማስታጠቅ አይቻልም። አሁን አማራዎች ኦሮሚያ ክልል ሄዶ ማስታጠቅ አይቻልም። አማራ ክልል መጥቶ ኦሮሞዎች ማስታጠቅ አይቻልም። ትግራይ ውስጥ ሄዶ ኦሮሞዎች ማስታጠቅ አይቻልም። ኦሮሞዎች ከሆኑ ውሸት ነው። ጋምቤላ ውስጥ ሄደን አማራ ማስታጠቅ አንችልም። ህገ መንግስቱ አይፈቅድም። ሆን ተብሎ አማራ ነው እየጠፋ ያለ። ያኔ ግን ሂደን ማስታጠቅ ማለት ገዱ ተባለ ተላላኪ ይሄን በንባራ ትግሬውን ያሳደው ይደፋው ያጠፋው የገማ እንቁላል በቦክስ ላይ መታ ሎቢስ ተጠቅመው ይከሱት ነበር። ዳንጃ ምር ስልጣን አሳልፈው ሰጥተው ንጉሥ ጥላሁን የሚባል ሌባ ተደብቋል። ይሄው ተረስቷል። ገዱ አንዳርጋቸው የተባለ ሌላ ለዚህ ሁሉ ጭፍጨፋ ለሁለቱ ጦርነት በሁለት ዓመት የትግራይ ጦርነት አሁን የፋኖ ጦርነት የሚገዱ እኮ ችግር እኮ ዛሬ ግን የሰውዬ ድርጅት አቋቁማለሁ ብሎ ከነ ልጅቷ እያለ የህዋት ልሳን ጥንባዎች ጋር ተቀምጦ ይታያል። ሲልቨር ስፕሪንግ ቤት ገዝቶ ሲያትል ቤት ገዝቶ ቁጭ ብሏል። ጋሽ ገዱ መባሉ ቀርቶ አሁን ዶክተር ገዱ እዚህ ጋር ይቀመጡ እየተባሉ ቆጥተንለታል አሉ። ግን የዚያኔ የአፋድ አጭበርባሪ ምስጋና እንደሆነም የተባለ ብአዴን ያስተማረው የጠነጠነ ካድሬ በቀስት ወሎዬ ሲመታ በዚህ አልፎባት ከነ ህፃን ታስታውሳላችሁ። ባንቀልባ አዝላ አንዷ ደግሞ በፎጣ አዝለው ልጆችና እናቷ በቀስት ጉሙዝ ሰገራውን እኮ በስነ ስርዓት የት እንደሚወጣ የማያውቅ ደንቆሮ ሻንቅላ 140 ሺህ የማይሞላ የጎጃምን ህዝብ አሸንፎታል። በዚህ ያ ሁሉ መሬት እኮ አንድ ቤንሻንጉል ክልል ማለት እኮ ግማሽ ሚሊዮን አይሞላም። ግማሽ ሚሊዮን ለማይሞላ ህዝብ ነው የጎጃም አንጡራ ሀብት ንብረታችን መሬታችን አማራ እንዳያርሰው ያ ሁሉ ቦታ ጫካ ነው የምታዩት። ሆን ብሎ ትግሬ ሆን ብሎ ኤርትራዊ ሻዕቢያ ተመልከቱ የሰሩብን ስራ። አማራው ሂዶ እንዳያርሰው በአንድ ቦታ ላይ 4 ክፍለ ሀገር አሽገው አማራን ከየክፍለ ሀገሩ ከየዞኑ እያባረሩ ከየክልሉ ያኔ ወሎዬዎች ሲገደሉ አፋድ ነኝ እያለ የሚያላግጠው ምስጋና ምንድን ነው ያለ? ረሳችሁ